ክበር ባለኝ ነገር ክበር ባለኝ ነገር ሰላም ደቂ አዲስ ደህና ዲኹም ኣነ ሰላም ኣምላኽ መስገን ናይ ነቢያት ዩቲዩብ ቻናል ተኸታተልቲ ዝኾንኩም ልማዓንቲ ሪኣክሽን ሒዘ መፅእ ኣለኹ ቪድዮ ረእይለይ ፍትሕ ናዋልኩም ናስሓቅኩምለ እናተምሃርኩምለ ሰላም እንዴት ናችሁ ሰላም ናችሁ ሆይ እኔ ደህና ነኝ እግዚአብሔር ይመስገን የነቢያት ዩቲዩብ ቻናል ተከታይ የሆናችሁ ላይክ ሰብስክራይብ አድርጉልኝ እንባዋ ዝም ብሎ የሚቀድማት ሴት አዳማጭ ያጣ ምንድነው የሆንሽው እስኪ ንገሪኝ ልስማሽ የሚላት ሰው ያጣ ሴት ናት እውነቴን ነው ግን እንደዛም ሆኖ የሰውን ችግር የምትረዳ ለሰው ልጅ በጣም ርህራሄ ያላት የዋህ ሰው ሲያለቅስ ዝም ብላ አብራ ተከተላ የምታለቅስ የዋህ ሴት ናት እውነቴን ነው ግን ይሄ ይውህና የርህራሄነት ዝም ብሎ አልመጣም የሆነ ሰው እስከ ጥግ ድረስ ረግጦ ተኝቶባት አሰቃይቷታል የስቃይንም ጥግ ስለምታቀው ለቅሶ እንዴት እንደሆነ መከፋት እንዴት እንደሆነ ስለምታቀው ሰው ሲከፋ ያስለቅሳት እውነቴን ነው እኔ በጣም ነው የሚገርመኝ ምክንያቱም በእነሱ የደረሰውን ስቃይ ስለሚያውቁት የሆነ ሰው ሲያለቅስ ያስለቅሳቸዋል የዋናቸው ሩሩ ናቸው እንባቸው ዝም ብሎ ነው የሚወርደው እውነቴን ነው አሁን እኮ እንባ በጣም ቸግሮ በነገራችን ላይ እንባ ዝም ብሎ አይወጣም እኔ ሳስበው እንባ ለማውጣት ራሱ እኔ ወደ ፈጣሪ መጸለይ አለብኝ እኔ የዋሆች ናቸው እንባ የሚወርዳቸው ደረቅ እኮ ነው እኔ ደም ራሱ እኔ ቢታሉ እንደዚህ ቢታለሉ ራሱ ደም አይወጣኝ የዋሰው በጣም ነው ዝም ብሎ ነው የሚያለቅሰው ስቃይ ያለበት በውስጡ የራሱን ስቃይ ስለሚያቀው ያ ስቃይ ወደ ሰው እንዲደርስ አይፈልግም የሰው ለቅሶ ዝም ብሎ ያስለቅሰዋል ምንም ነገር እሱ ሳይነካ የሆነ ሰው ስለተከፋ ብቻ በቃ ይካፋን ያዝናን ርራይነት አለው እውነቴን ነው የኔ ማርማራተ ደሞ አይዞሽ ቤተሰብ ይሄ ልጅ ማለት ነው በጣም ነው የምወደው ምክንያቱ የልቤ ነው የሚናገረው የውስጤ ለዛ ነው ሪአክሽን ያደረኩ ያለሁት እንጂ አማርኛ የሩቅ ቤተሰቤ ናት አማርኛ መናገር በጣም ይከብደኛል አልችልም ማለት ነው መስማት ግን እሰማለሁ እንግዲህ አንድ ቀን ይሳካል ይሆናል መናገር እንደ ሰው ሰርቼ ህይወቴን ለመለወጥ ነበር እኮ ነው የተሰደድኩት ነገር ግን አይደለም ህይወቴን ልለወጥ ጸባዬ ቅሪር ልወጥ ብሎ ከሰው ጋር ራሱ መግባባት አቅቶኛል እውነቴን ነው እነሱ ኤ ሲሉን የዜድ እያልኩኝ ልንስማማ አልቻለም ሰው እንዴት ህይወቱን ሊለውጥ መጥቶ ጸባዩ ይቀያየራል እኔ ልችለው አልቻልኩም የራሴን አመል አይደለም ለሰው ለራሴ ራሱ አይመችም ያለኝ ጸባይ እውነቴን ነው በጣም ከብዷል እንደው እኔ እኮ መለወጥ ቢያቀተኝ ህይወቴን መለወጥ ቢያቀተኝ እንደው ራሴን መሆን ያቀተኛል ይብላኝ ለራሴ እኔ ብቻ የሁላችን ጠባይ እንደዛ ነው ወንድሜ አትጨነቅ እንዴት ናችሁ ብዬ ስደውል እንዴት ነሽ ደህና ነሽ ወይ ገንዘብ ለምን አትልኪ የለም እኮ ሰላምታ የለም ሰላም የሚለኝ ሰው የለም እንዴት ነሽ ትንሽ እኮ እንትን ተቸግሬ ምናምን የስንታችሁን ቀዳዳ ልሸፍን እኔ የትኛውን ልሸፍን ለአንዱ ልጅ መሆን ያልቻልኩት የማናችሁ ልሸፍንላችሁ ቆይ እንዴት ነው ማስረዳችሁ እናንተ ልክ ደሞዝ ቀጥሪ ይደውሉና ልጅ ምናምን የለም እንዲሆነ እንዴት ቆይ እሺ ምን ልሁን እሺ ለልጅ አንድ ሱሪ መግዛት ያልቻልኩት ሰው ለሁላችሁ መሆን ይችላልው እንዴ የደሞዝ ቀን ለምንድን ነው ትዝ ብላችሁ ምን አለ እንደዚህ እንኳን ብናፍቃችሁ ሳዳስ ብትፈልጉኝ ቆይ ሳዳስ ብትፈልጉኝ ከነጉለቴ ብትወዱኝ እህቴ እንዴት ነሽ መባል ራሱ እፈልጋለሁ እኮ ማርያምን እፈልጋለሁ እህቴ እንዴት ነሽ ልጄ እንዴት ነሽ ጓደኛዬ እንዴት ነሽ መባል እፈልጋለሁ እኮ ግን ማንም አይለኝም ማንም ሳይለኝም መድኃኒዓለም ማንም ሰው ልጄ እንዴት ነሽ የሚለኝ ሰው የለም እህቴ እንዴት ነሽ ጓደኛዬ እንዴት ነሽ የሚለኝ ሰው የለም ማርያምን ግን ልጄን ጎዳሁት ለልጄ ምን ሆንኩኝ ለልጄ ምን አደረግኩኝ ምንም ያደረግኩት ነገር የለም አንድ ጥብቆ አልገዛሁለትም እኔ አንድ ሱሪ ለልጄ አልገዛሁለትም ወይኔ ጉዴ የአረብ ሀገር ሴት ግን መቼ ነው ለቅሶም የምትጨርሰው
ቀን ለቅሶ ቀን ለቅሶ። ይሄ የሚጠበቅ ነገር ነው። መወሰን ነው የሚያስፈልገው። ወሳኝ መሆን። ኢትዮጵያ ያለን ሰው መዳም እኮ በጣም ነው የምትጮህብኝ። አይምሮ የተበክሏን በመዳም ጩኸት ስትሏቸው በኢትዮጵያ ጩኸት አንፃር ነው የሚያዩትኝ። አይደለም የኢትዮጵያ እኮ አይደለም ጤነኛው እብዱ ራሱ አይጮህም። በጣም ጸባይ ሰናይ ነው የኢትዮጵያ እብድ ራሱ። እውነቴን ነው። የአረቦቹ ጩኸት እኮ አስተኳሽ የለውም እንጂ መድፍ በሉት። እኔማ ፊውዜ ንቀል ክርብ ነው የምትሉት ማሰቢያ ነው የሚያሳጣችሁ። እውነቴን ነው። የአረብ ሀገር ፀሐይ በጣም ያቃጥላል። አረብ ሀገር በጣም ፀሐይ አለ ስትሏቸው በኢትዮጵያ አንፃር ነው የሚያዩት። እንደዛ አታድርጉ። የአረብ ሀገር ፀሐይ ማለት ገና ከጧቱ 2 ሰዓት አንስቶ በቆሎ ይጠብሳል። ኢትዮጵያ በፀሐይ ወቅት የኢትዮጵያ በፀሐይ ወቅት አልኳችሁ 7 ሰዓትና እዚህ ያለው ጧት 1 ሰዓት አሁን ላይ ያለው ፀሐይ ተመሳሳይ ራሱ አይደለም። ይሄ በጣም ያለው እዚህ ላይ ያለው ውሃው እሳት ነው፣ ንፋሱ የሚነፍሰው እሳት ነው፣ ሰማዩ እሳት ነው፣ መሬቱ እሳት ነው፣ መቀመጫ እሳት ምናምን በቃ ሁሉ ነገሩ እሳት ነው። ኢትዮጵያ ቢያንስ ምንም ፀሐይ ቢሆን የሆነ ጥላ ነገር ካለ አሪፍ ነው ይነፍሳል። እዚህ ግን ጥላው ራሱ እሳት ነው። ዝም ብላችሁ በኢትዮጵያ አንፃር አትዩት ሁሉን ነገር። መዳም ትጮሃለች ስትባል እናቶቻችን ኢትዮ የሆነ ነገር ሲቆጡ እንደሚጮህቱ አይነት ጮህት አይደለም። ይሄ ጮህት ፌዝ ነው የሚነቅለው፣ ማሰቢያን ነው የሚያሳጠው። ተረዱ። ሰው ምን ሳስበው ኢትዮጵያውያን ብርን ብር ብለን ስለምንጠራው መሰለኝ ከእጃችን ብር ብሎ የሚጠፋው። ስለዚህ ከዚህ በኋላ ቆይ ብለን ስም እናወጣለን። ቆይ አዎ በቃ ቆይ ሆናል። ከዚህ በኋላ ብር የምትሉ ሰዎች ጥሩ ሐሳብ ነው ያመጣህ ወንድሜ። ብርማ አልያዝም እኮ አለ። ምንድነው የምናድርገው? ዘዋል አዙለልሲ በጣም ይዝገርም ማለት እዩ። አዚ ዓድና አይኮነም ብርሲ ሪያል ውንስ በቃ ተውፂ ኻይስ ህልም ኩሉ ማለት እዩ። በቃ ዝሓስክ ሕስካ ወፂኻ ሳንቲም ክትመልሰይ ትኽእልን ኢኻ። እና ናይ ልብ እዩ ዝናገር ዘዋል ክበር ባለይ ነገር ክበር ባለይ ነገር